የሚግባ ስለ አደጋ በትራንስፖርቱ ሰዎች ስለምን ሲወያዩ እኔ ያኔ እኮ ግን በደንብ መማር ነበረብኝ። አማርኛ ክፍለ ፔሪድ መፎረፍ እኮ ነው። በትራንስፖርቱ ሰዎች ስለምን ሲወያዩ ወይም ሊከራከሩ ይችላሉ? ስለ ኳስ ወይም ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። የለኝም። የታወቀ ነው። እሺ ለምንድን ነው የምትስቂብኝ? አይ በመልሶ ነው የሳቀሽ። ትወድቋታላችሁ እናንተ አታልፉ። እናንተ አታልፉ። የመጀመሪያ ሾው ስለሆነ በእንትን ሙድ የያዛችሁብኝ ባልሆነ ወድቃችኋል። ዝም ብላችሁ ቁሙ። እንደምን ጥያቄ እናንተ 2000 ብር ወስዳችኋል አይደለ? የእነሱ የእናንተ ነው። እሺ 2000 ለምንድን ነው የምትስቂብኝ? በቃ የመጀመሪያ እየሞከርኩ እኮ ነው። ትልቅ መድረክ አይደል እንዴት ትስቅብኛለህ? ምንድን ነው የምትስቅብኝ? ሰው አይዞህ ሲባል ነው የሚልብሰው። ዝም ያለ ሰው እኮ ተደብድቦ የሚሆን ተሰድቦ ዝም ያለው ሰው አይዞህ በቃ ይሄ ያልፋል እኮ ምናምን ስትል ጌትዬ እኔ እኮ እንደዚህ ምን ሰው አልነበርኩም እውነት እንትን አክብር ነበር ይጀምራል። እንደዛ ነው የተሰማኝ። እሺ ታይ የበኩር እንግዳ ታይ ቂም አታስቋጥሪ። ለምንድን ነው እንደዚህ የምትስቅብኝ? እሺ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ አደጋ፣ ስለ ጦርነት፣ ስለ ሰላም። በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ እግር ኳስ በጣም ደስ የሚል ነገር ነው። እኔ በጣም ነው የምችለው አለማየት። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ማኔ ወንድም አለም እንዴት ነህ? ሁሉ ሸጋ? ብራዘር አለኝና እሱን ትመስላለህ። አሪፍ ነው አይደለ? ብራዘር ነው። ትዊንስ ምንድን ነው የምትሰራው? ሁላችንም አስተማሪዎች ነን። መምህሮች ናችሁ? ፋሲሉ አንተ መምህር ነህ። ከአስተማሪዎች ጋር ነው እንደምሳፈጠው። ታዘባችሁኝ አይደል? አሁን ተፈተፍ አይደለ? እውነት ይቅርታ አድርጉልኝ። እሺ ወደ መጀመሪያ ጥያቄ እንሄዳለን። 25 ሰከንድ አለ። ማንዬ ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ። ወጪ በዝቶብኛል። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ?